በአማራ ክልል እየተደረገ ያለው ጦርነት ከጎጃም እስከ ጎንደር ከወሎ እስከ ሸዋ የህዝቡ መሪዎችን ከማፍራቱ በዘለለ ወደ ክልሉ የገቡ ለብዙዎች የፌደራሉ ኃይል መክሰሚያ ለመሆን በቅቷል። ትላንት አመሻሹን ጀምሮም ከፍተኛ ድል ተመስግቧል። ከአንድ ሬጅመንት በላይ የሚሆን ኃይልም እጅ ሰጥቷል። የህወሓቱና የፌደራል መንግስቱ ከፍተኛ ውጥረትም እንደ አዲስ ሀገር ሽቶ አዳዲስ ዜናዎች ተሰምተዋል። በሌላ በኩል የጠቅላይ ሚኒስትሩ የአቡዳቢ ጉዞንና የሚዲያ ሰራዊቱን እንዲሁም የገጠመውን ከባድ ተቃውሞ በተመለከተም አዳዲስ መረጃዎች ወጥተዋል። በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁ የሀበሻ ዜና አድማጭ ተመልካቾች መጋቢት 4 2018 ዓ.ም ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎችን እናስደምጣችኋለን። መረጃው ለሁሉም እንዲደርስ እናንተም ቪዲዮውን ላይክና ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በአማራ ክልል እየተደረገ ያለው ጦርነት ከጎጃም እስከ ጎንደር ከወሎ እስከ ሸዋ የህዝቡ መሪዎችን ከማፍራቱ በዘለለ ወደ ክልሉ የገቡ ለብዙዎች የፌደራሉ ኃይል መክሰሚያ ለመሆን በቅቷል። ይህ ከባለፉት 2 ዓመታት ጀምሮ እስካሁን ድረስ በመካሄድ ላይ ያለው የአማራ ክልሉ ተጋድሎ አሁን ላይ ውጤት እያመጣ ሄዶ የአማራ ፋኖ ኃይሎች ወጥ የፖለቲካና ወታደራዊ አሰላለፍ ከመያዝ በዘለለ የፌደራል መንግስቱን ኃይል ከመመከት ወደ ማጥቃት ከተሸጋገሩ ድፍን 2 ዓመታትን ተቆጥሯል። ለክልሉ ብሶት የወለደው የትግል ውጤት ዛሬም ድረስ በሁሉም የክልሉ አካባቢዎች ቀጥሎ ድሎችን እያሰማ ነው። በትናንትናው ዕለት ብቻ አመሻሹን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ የአጼዎቹ ክፍለ ጦር የፋኖ ኃይሎች በማዕከላዊ ጎንደር ዞን በደንቢያ ወረዳ ቀጠና ባሉ ቀበሌዎች ከበባ አድርጎ እንደነበር የተገለጸውን የፌደራሉ መንግስት ኃይልን ከበባውን በመስበር ከ60 በላይ ደምስሰው ከ20 በላይ የሚሆኑትን ቁስለኛ አድርገው ወደ መጣበት የተረፈው መመለሳቸው ተረጋግጧል። በዚህ ውጊያ ደግሞ አንድ ከፍተኛ ወታደራዊ አመራርም ህይወቱን መነጠቁ እየተነገረ ይገኛል። ከዚህ በተጨማሪም በርካታ የነፍስ ወከፍና የቡድን መሳሪያዎችን መማረካቸው ታውቋል። በሌላ በኩል በህወሓትና በፌደራል መንግስቱ መካከል አሁንም አዲስ ውጥረት ተነስቷል። የፌደራል መንግስቱ ትላንት አርሚ 70 በመባል የሚጠሩት የህወሓት ተዋጊ ኃይል እጅ በመስጠታቸው ስልጠና አስጀመርኩ ሲል ገልጿል። በሱዳን የሚንቀሳቀሰው አርሚ 70 የሚባለው የህወሓት ኃይል ወደ ኢትዮጵያ በመግባት ትጥቅ ለመፍታት በመስማማት የታድሶ ስልጠና በመውሰድ ላይ እንደሚገኝ ነው መንግስት ያስታወቀም። በተለይ ሱዳን ውስጥ በሰላም አስከባሪ ኃይል ተሰማርተው የነበሩና የሰሜኑ ጦርነት መቀስቀስን ተከትሎ በዚያው የቀድሞ የመከላከያ ሰራዊት አባላት ናቸው የታድሶ ስልጠናውን በመውሰድ ላይ መሆናቸው የተገለጸው። ነገር ግን የፌደራል መንግስቱ አርሚ 70 የሚባለው የህወሓት ኃይል ለመንግስት እጅ ሰጠ ይበል እንጂ የህወሓት አርሚ 70 ከመንግስት ጋር የተስማማ አንድም ንቁ የሰራዊት አባል የለንም ሲል አስታውቋል። ትላንት በመንግስታዊ ሚዲያዎች በኩል 500 የሚደርሱ በሱዳን ድንበር አካባቢ ይንቀሳቀሱ የነበሩ የህወሓት አርሚ 70 ታጣቂዎች ትጥቅ በመፍታት በዲዲአር ከመንግስት ጋር ተስማምተው ስልጠና እየወሰዱ መሆናቸውን የሚገልጽ ዘገባ ከተነገረ በኋላ ነው በሱዳን ይገኛል የተባለው ቡድኑ ዜናው ሐሰት መሆኑን ያጋለጠው። መንግስት እያከናወነ ያለው የትጥቅ መፍታት ሂደት ከፕሪቶሪያው ስምምነት ከህጋዊ አሰራርና ከፖሊሲ ውጪ ነው ያለው ቡድኑ ወልቃይትና ራያን ጨምሮ በኤርትራ ኃይሎች የተያዙ የትግራይ አካባቢዎች ሳይመለሱ ተፈናቃዮች ወደ ቀያቸው ሳይመለሱ ትጥቅ አንፈታም ብሏል። አንድም ንቁ የሰራዊት አባልም ሆነ አመራር በዚህ ህገወጥ ሂደት ውስጥ አልተሳተፈም ያለው ቡድኑ 500 የሚጠጉ የአርሚ 70 አባላት የሰላም ጥሪ ተቀብለው ወደ ማሰልጠኛ ገብተዋል መባሉ ፈጽሞ የሐሰት ድራማ ነው ሲል አጣጥሎታል። ጀነራል ታደሰ ወረደ ደግሞ የምን ትጥቅ መፍታት ነው ይልቁንም ተዘጋጅተናል ብለዋል። ለሰራዊታቸውም ተዘጋጅተን መጠበቅ አለብን ሲሉ መልእክታቸውን አስተላልፈዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በመቀለ ከተማ በተካሄደው የአጼ ዮሐንስ መታሰቢያ ላይ በክብር እንግድነት ተገኝተው አድርገውታል በተባለው ንግግር ሁልጊዜም ተዘጋጅቶ መጠበቅ አስፈላጊ መሆኑን አንስተዋል። ጀነራሉ በዚህ ዝግጅት ላይ ባደረጉት ንግግርም የሰላም አማራጮችን ተጠቅሞ መሳካት ካልቻለ ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ደግሞ ወሳኝ ጉዳይ ነው ሲሉ ተናግረዋል። የአጼ ዮሐንስ የመስዋዕትነት ቀን ተዘክሮ በዋለበት ቀን ንግግር አድርገዋል የተባሉ ፕሬዝዳንቱ ዕለቱን እየዘከርን ያለነው በምቾት ውስጥ ሆነን ሳይሆን ከባድ ውጥረት በሰፈነበት የፖለቲካ ሁኔታ ውስጥ ሆነን ነው ብለዋል። ጀነራል ታደሰ ወረደ አክለውን በእጃችን ያለውን አንጻራዊ ሰላም ተንከባክበን
ብለን ያዝን ቢሆንም ከአቅም በላይ የሆኑ ግፊቶችና ኃይሎች ሲመጡ መምረጥ የሚገባህን ነገር እንድትወስን የምትገደድበት ሁኔታ ይፈጠራል። በመሆኑም ይህንኑ ሰላም ከኛ ቁጥጥር ውጭ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ ጉዳይ ነው ሲሉ አንክሮት ሰጥተውበታል። በጥቅሉ በትግራይ ክልል ከሰሞኑ ሲብላላ የቆየው ውጥረት መርገብ ባለመቻሉ ዳግም ጦርነት ሊፈነዳ ይችላል የሚል ከባድ ስጋትም ተፈጥሯል። ስጋት ያደረባቸው የክልሉ ዋና ከተማ መቀሌ ነዋሪዎችም ቀያቸውን ጥለው መሰደድ ጀምረዋል ተብሏል። በፈረንሳይኛ ቋንቋ ትናንት የወጣው መረጃ እንደሚያመለክተው ከሆነ ይህ አዲስ የጦርነት ስጋት ከ2013 ዓ.ም እስከ 2015 ዓ.ም ወይም ደግሞ ከ2020 እስከ 2022 እንደ አውሮፓውያን አቆጣጠር ድረስ ቀጠናውን አውድሞት የነበረውን አስከፊ ጦርነት ትዝታ በህዝቡ አእምሮ ውስጥ ዳግም እንዲያንሰራራ አድርጎታል ብሏል። ባለፈው ጥር ወር ታይቶ እንደነበረው ሁሉ አሁንም የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ የጋራ ድንበሮቻቸው ላይ ጦር እያሰፈሩ ይገኛሉ። ሁለቱ ወገኖች እርስ በርስ ጦርነትን ለማስቆም በ2015 ዓ.ም የሰላም ስምምነት ቢፈራረሙም እስካሁን ድረስ ሙሉ በሙሉ በተግባር ላይ አልዋለም። ከዚህ ባለፈ በክልሉና በፌዴራል መንግስቱ መካከል ያለው ግንኙነት እጅግ ተለዋዋጭና አስፈሪ የሆነ የመጣ ሲሆን ከትግራይ ጋር ድንበር የምትጋራው ኤርትራ ከኢትዮጵያ ጋር ያላት ዲፕሎማሲያዊ ግንኙነትም በከፍተኛ ሁኔታ አሽቆልቁሏል። ከጥቅምት 2025 ጀምሮ የኢትዮጵያ መንግስት በኤርትራ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ግልጽ የሆነ የጥፋት ትብብር መኖሩን ሲጠቅስ መቆየቱ ደግሞ አይዘነጋም። ከጦርነቱ በፊት ወደ 6 ሚሊዮን የሚጠጋ ህዝብ ይኖርበት በነበረው በዚህ ክልል ውስጥ አሁን ቀውሱ እየተባባሰ በመምጣቱ በየቀኑ በመቶዎች የሚቆጠሩ ሰዎች በአውሮፕላን ትግራይ ክልልን ጥለው እየሸሹ እንደሆነም ተመላክቷል። ትክክለኛውን የተፈናቃዮች ቁጥር ለማወቅ አስቸጋሪ ቢሆንም በመቀሌ ከተማ የሚገኘው ብሩክ የተባለ ነዋሪ ለፈረንሳይ ዓለም አቀፍ ሬዲዮ እንደገለጸው በአሁኑ ሰዓት በትግራይ ያለው ሁኔታ እጅግ ውጥረት የበዛበት ነው። ብዙ ነገሮችን እንሰማለን፣ ነገር ግን እኛ የምንፈልገው ሰላም ብቻ ነው ብሏል። በፖለቲካው መድረክ የፌዴራል መንግስቱና የትግራይ አስተዳደር እየተባባሰ ለመጣው ውጥረት እርስ በርስም ጣት ይቀሳሰራሉ። በክልሉ ለረጅም ጊዜ በላይነት የነበረው የህወሓት ፓርቲ ሁለተኛ ሰው የሆኑት አቶ አማኑኤል አሰፋ ባለፉት ሳምንታት ለፈረንሳይ ዜና አገልግሎት በሰጡት ቃለ ምልልስ የፌዴራሉ ጦር ከሁሉም አቅጣጫ ወደ ክልሉ እየገሰገሰ መሆኑን አረጋግጧል። ትግራይ ክልል በፌዴራል ወታደሮች እየተከበበች ነው፣ ጦርነት ሊነሳ የሚችልበት እድል እጅግ ከፍተኛ ነው ሲሉም ስጋታቸውን ገልጿል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ደግሞ ጦርነት እንደማይፈልጉ በተደጋጋሚ አጽንኦት ሰጥተው ሲናገሩ ተደምጧል። ባለፈው ሳምንት እንኳን በትግረኛ ቋንቋ ባደረጉት ንግግር ህወሓት ትንሽ እንኳን ድርድር ለማድረግ ዝግጁ አይደለም ሲሉ ወቅሰዋል። ይበንዴ እንዳለ ከ2023 እንደ አውሮፓውያን አቆጣጠር ጀምሮ ህወሓት በውስጥ ሽኩቻ እየታመሰ ይገኛል። ሆኖም የጠቅላይ ሚኒስትሩ ንግግር ግን ለማዘናጋት እንደሆነ በትግራይ ክልል ኃይሎች በኩል ሲነገርም ይደመጣል። የተቃዋሚው ሳወት ፓርቲ ሊቀመንበር የሆኑት አቶ ክንፈ ሀዱሽ በበኩላቸው ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜ አንስቶ የትግራይ ህዝብ ይበልጥ ለጥቃት ተጋላጭ እንደሆነ ይሰማናል ብሏል። ዛሬ ህወሓት የትግራይን ህዝብ ፍላጎት የማይወክል ከመሆኑም በላይ ምንም አይነት ግልጽ አጀንዳ የለውም። ህወሓት ህዝቡን ለጦርነት ማነሳሳት ብቻ ነው የሚፈልገው፣ ነገር ግን ህዝቡ እየተቃወመ ነው፣ በዚህ ጦርነት ውስጥ መሳተፍ አይፈልግም በማለት ደግሞ አስረድተዋል። የህወሓቱ ምክትል ፕሬዝዳንት አቶ አማኑኤል አሰፋ በበኩላቸው ፓርቲው እንደ ቀድሞ የህዝብ ድጋፍ እንደሌለው አምነው፣ ነገር ግን ፌዴራል መንግስቱ በማንኛውም መንገድ ፓርቲውን ለማፍረስ እያሴረ መሆኑን ይከራከራሉ። የፖለቲካው ሽኩቻ በዚህ ቀጥሎ ሳለ ምስኪኑ ነዋሪ ግን የነፍስ አድን ጉዞን ተያይዞታል። በ2013 ጦርነት ወቅት በትግራይ መከላከያ ኃይል ስር ሆኖ የተዋጋው የ23 ዓመት ወጣት አቤል አውቶቡሶቹ በሚሰደደው ህዝብ መሙላታቸውን ተመልክቶ እዚህ ማንም አልቀረም ሲል በሐዘን ተናግሯል። በየምሽቱ በመቀሌ ከተማ አውቶቡስ ተርሚናል በጀርባ ቦርሳና ሻንጣ የተሞሉ ወጣቶች ከ700 ኪሎ ሜትር በላይ ርቃ ሰላም ወደ ሰፈነባት አዲስ አበባ ለመጓዝም ሲሻሙ ይታያሉ ሲል ተናግሯል። አቤል ዳግም ጦርነት ይፈነዳል የሚል ከባድ ስጋት አለው የተባለ ሲሆን አሁን እዚህ ደህንነት አይሰማኝም፣ ሰዎች ሲሞቱ አይቻለው፣ ያንን ዳግም መኖር አልፈልግም፣ ጦርነቱ እንደገና እንዲደርስብኝ አልሻም ብሏል። ከዚህ የጸጥታ ስጋት በተጨማሪ መላው የትግራይ ክልል ከነዳጅ እስከ ምግብ በሚደርሱ መሰረታዊ ፍጆታ እቃዎች ላይ እጥረት እየተሰቃየ ይገኛል። የፌዴራል ባለስልጣናት ለክልሉ የሚሰጠውን የበጀት ድጎማ ለወራት በማቋረጣቸው ምክንያት የመንግስት ሰራተኞች ደሞዝ ማግኘት ካቆሙ ሰነባብተዋል። ባንኮችም የጥሬ ገንዘብ እጥረት ገጥሟቸዋል። በሌላ መረጃ ደግሞ ትላንት ማለዳ ጀምረው ጠቅላይ ሚኒስትር አብይ አህመድ ለልዩ የሥራ ጉብኝት በሚል የተባበሩት አረብ ኤምሬት ርዕሰ መዲና አቡዳቢ መግባታቸው ይታወቃል። በፕሬዝዳንት
ፕሬዝዳንታዊው የአውሮፕላን ማረፊያ ሲደርሱም በሀገሪቱ የፍትህ ሚኒስትር አብዱላህ ሱልጣን ቢን አዋልድ አል ኑአሚንና በከፍተኛ የፕሮቶኮል ባለስልጣናት አቀባበል እንደተደረገላቸው የሚያሳዩ ምስሎች ወጥተዋል። ይሁን እንጂ የጉዞ ተራ የዲፕሎማሲ ወዳጅነት ማደሻ ብቻ አይደለም ተብሏል። ወቅቱ የአፍሪካ ቀንድ የፖለቲካ ተኩሳትና ከኢትዮጵያ ኢኮኖሚ ሽግግር አንጻር ሲታይ እጅግ ጥልቅ የሆነ ጂኦፖለቲካዊ አንድምታ አለው ተብሏል። በዚህም የኢኮኖሚ ድርድር ኢትዮጵያ አሁን ላይ የጀመረችውን የማክሮ ኢኮኖሚ ማሻሻያ በተጨባጭ ለማስቀጠልና ከፍተኛውን የውጭ ምንዛሬ ፍላጎት ለመመለስ የአቡዳቢው የፋይናንስ ጡንቻ ለኛ እጅግ ወሳኝ የጀርባ አጥንት ነው ብለው በብልጽግና በኩል አምነው የተባበሩት አረብ ኤምሬትስ ለኢትዮጵያ ዋነኛ የፋይናንስ ደጋፊና የኢንቨስትመንት አጋር እንደመሆኗ ከዝግ በር ጀርባ ከባድ የኢኮኖሚ ድርድሮች በትናንትናው ዕለት እንደሚኖሩ የፖለቲካ ታዛቢዎች ሲናገሩ ተደምጧል። አቡዳቢም ለምታፈሰው ከፍተኛ የፋይናንስ ድጋፍ ጠንካራ የኢኮኖሚና የፖለቲካ ታማኝነትን ትሻለች ነው የተባለ። የቀጠናው የጸጥታ ፍላጎት የአፍሪካ ቀንድ የፖለቲካ ተኩሳት ጣሪያ በነካበት በዚህን ሁነት ይህ ጉብኝት መደረጉ ሌላኛው ትልቅ አንድምታ ነው። ከሶማሌ ጋር የተፈጠረው ዲፕሎማሲያዊ ፍጥጫ፣ የሱዳኑ አሳሳቢ የእርስ በርስ ጦርነትና የቀይ ባህር ቀጠና የደህንነት ስጋት የሁለቱን ሀገራት መሪዎች የጋራ አቋም የሚፈልጉበት አንገብጋቢ ጉዳዮች ናቸው። አቡዳቢ በቀጠናው ያላትን የጸጥታ ፍላጎት ከታላቋ አጋር አዲስ አበባ ጋር ለማቀናጀት የጉብኝት ወሳኝ መድረክም ይፈጥራል። በአጠቃላይ ይህ የአቡዳቢ ቆይታ ከፕሮቶኮል ፎቶግራፎችና ከካሜራ ፊት ፈገግታ ባለፈ በቀጠናው የኃይል ሚዛንና በኢትዮጵያ የማክሮ ኢኮኖሚ ጣፋንታ ላይ ቀጥተኛ ተጽዕኖ የሚያሳድር የፖለቲካና የዲፕሎማሲ መድረክ ነው ሲሉም በብልጽግና በኩል ሲናገሩ ተደምጧል። ከዚህ ጋር ተያይዞ ደግሞ ስለ ጠቅላይ ሚኒስትሩ ውዳሴው ይበስጧል። የብልጽግና የሚዲያ ሰራዊትን በጦርነት መሃል ሰንጥቆት አቡዳቢ የገባው መሪያችን አብቹ፣ አቡዬ፣ አብያችን፣ ሙሴያችን እያሉ ነው። የወታደራዊ ሙያን ገፎ የጣለውና የሚያውቀው የፖለቲካ ውስጥ ተዘፍቆ የሚገኘው ባጫ ደብሌ በበኩሉ ስለ ጠቅላይ ሚኒስትሩ በሰጠው ሙገሳና የገጽታ ግንባታ ዓለም አቀፍ በረራዎች በስፋት በተቋረጡበት እንዲሁም ሚሳኤሎችና ድሮኖች ከሰማይ በሚወረወሩበት እጅግ አደገኛና አስቸጋሪ ወቅት ጠቅላይ ሚኒስትራችን አቡዳቢ መግባታቸውና ሀገሪቱን በይፋ መጎብኘታቸው ዓለምን ያስደነቀና ፍርሃት አልባ የመሪነት ጥበብ ማሳያ ነው ሲል መግለጹ ታውቋል። ባጫ ደበሌ አያይዘውን በከፍተኛ የጸጥታ ፈተናና ስጋት መሃል የተደረገው ይህ ታሪካዊ ጉብኝት ኢትዮጵያ ከተባበሩት አረብ ኤምሬትስ ወንድምና እህቶቿ ጋር ያላትን የማይበጠስ ጥልቅ አጋርነት፣ የጠበቀ ወዳጅነትና የጸና ቁርጠኝነት በተግባር ያረጋገጠ መሆኑንም ባጫ ደበሌ አብራርቷል። በርካቶች ደግሞ የጠቅላይ ሚኒስትሩን ንግግር ሞገደኝነትን ለማሳየትና በሀገር ውስጥ የተፈጠሩ ውጥረቶችን ለመሸፈን አጀንዳ ለመፍጠርም የተፈበረከ ሲሉ ገልጸውታል። የተወደዳችሁና የተከበራችሁ አድማጭ ተመልካቾች ለሰዓቱ የተሰሙ አዳዲስና ወቅታዊ መረጃዎች እነዚህ ነበሩ። በሌሎች የመረጃ ጊዜ እስከምንገናኝ መልካም ቆይታን ተመኘን።